አንዳንዶቻችን ቫዮለንት እንሆናለን በቃ ተደባዳቢ ቶሎ ተናዳጅ ምክንያቱም አናውቀው ወይም ደግሞ በጣም በድብርት ቀኑ ሙሉ ተኝተን የምንውል ሰዎች ይሆናሉ ወይም ደግሞ ለሰዎችን እምንተች ምንም ነገር የማያስደስተን ሰዎች የምንሆን ሰዎች አለንና ያ ምንድነው ሲዋረድ የመጣ ነገር ነው አንተ እኮ እንዲህ ነህ እየተባለን እየተሰደብን ያደግን ሰዎችም ሌሎች ሰዎችን አንቺ ኳት ማለት ውስጥ ገብተናል ንቀት እያየን እኛም ያንን ነው የምንሆነውና ጄነሬሽናል ትራውማ በጣም ከባድ የሆነ ነገር ብዙዎቻችን እንዲያውም ከየት እንደመጣብን ምን ሆኜ ነው እንደዚህ ሆንኩት የሆነ ነገር ቫዮለንስም ከሆነ ካደረግነው በኋላ ነው ወይኔ ምን ሆነ እያለን የምንደናገጠው ማለት ነውና እያደግን ባለንበት እድሜ ላይ እንደምናየው እንደምንመለከተው ቤታችን ውስጥ እንደሚከናወን ነገር አፌክት የሚያደርገን የለም ለምን ቤታችን ነው የራሳችንን ትራውማ ማጽዳት ለሚቀጥለው ጄነሬሽን ትልቅ ስጦታ ነው የሚሆነው አትሊስት ልጆቻችን እኛ ከምናልፈው እኛ ካለፍነው ወላጆቻችን ካለፉት አያቶቻችን ፌስ ካደረጉት ህመም ይድናሉ